የእግዚአብሔርን ፈቃድ ስጋችን እንድትለማመድ እንድታደርግ እንድትተገብረው የምር እግዚአብሔርን እንድትቀምሰው የምናደርግበት መንገድ ነው። የሰው ልጅ ከፍ ሲል ከመላእክት ከፍ ይላል፣ ዝቅ ካለ ደግሞ ከእንስሳትም ይወርዳል አይደለም ይባል። አንደኛ ሰብኮንሽስ ማይንዳችሁ ላይ ያለውን ነገር ሙሉ ለሙሉ አጥርታችሁ ታውቁበታላችሁ። ሰላም ጤና ይስጥልኝ ቤተሰብ። ዛሬም በጣም ወሳኝ በሆነ ርዕስ ተገናኝተናል። ስለ ጾም የምንወያየው ነው። ጾም ማለት ምንድን ነው? የጾምን ፍቺ የምናብራራ ይሆናል። እንዲሁም በመጾማችን የምንጠቀመው በሃይማኖታዊ መንገድ የምንጠቀመው ነገር ምንድን ነው? እንዲሁም በፍልስፍና ወይም ደግሞ በፍልስፍናዊ ሀሳቦች ጾም እንዴት ይታያል? በሳይንሳዊ መንገድስ እንዴት ይታያል? በሜዲካል መንገድስ የምናተርፈው ስለ ጾምን የምር የምናተርፈው ነገር ምንድን ነው የሚለውን በዛሬው ቪዲዮ በደንብ ተንተን ብርትርት አድርገን የምንወያይበት ይሆናል። ይህን ቪዲዮ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ብንጀምር በጣም ደስ ይለኛል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ወደ ሀሳባችን። ጾም ማለት እንግዲህ በፈቃደኝነት የምንከለከልበት ከውሃና ከምግብ የምንከለከልበት መንገድ ነው የሚሆነው። ጾም ብለን ስናነሳ ዋነኛ ሀሳቡ ከምግብና ከውሃ መከልከል ነው። ዋነኛም እሺ፣ ከምግብና ከውሃ ስለተከለከለ ምንድነው የምናተርፈው ነገር? የምር የምናተርፈው ነገር ምንድነው? ለሰውነታችን ሊሆን ይችላል፣ ለመንፈሳዊ ህይወታችን ሊሆን ይችላል፣ ለአእምሯችን እድገት ምን ያግዘናል የሚለውን ነገር በሰፊውና በጥልቀት እንወያይበታለን። የመጀመሪያውና ዋነኛው መንገድ ማየት ያለብን ጾም በሃይማኖታዊ መንገድ ምን ያክል ይረዳናል፣ ምን ያክል ያግዘናል የሚለውን ነገር በደንብ በሰፊውና በጥልቀት ለማየት እንሞክር። ጾም በመንፈሳዊ መንገድ ዋነኛውና አንደኛው ነገር ከእግዚአብሔር ጋር የምንነጋገርበት መንገድ። የምር ጾም ዋነኛ ዓላማው በመንፈሳዊ ህይወት ካያችሁት ከእግዚአብሔር ጋር መገናኘት፣ ስጋችንን ለነፍሳችን ማስገዛት፣ የምር የእግዚአብሔርን ፈቃድ ስጋችን እንድትለማመድ እንድታደርግ እንድትተገብረው የምር እግዚአብሔርን እንድትቀምሰው የምናደርግበት መንገድ ነው ጾም ዋነኛ በሃይማኖታዊ መንገድ የምንገልጽበት። ሌላኛው ነገር ደግሞ ከመላእክት ጋር የመላእክትን ባህሪ የምንለማመድበት የምንወርስበት። ማለት እንዴት ብዬ ላስረዳችሁ? የመላእክት ባህሪ ያለ አይደለ? አይበሉም አይጠጡም፣ ሁሌ ሲያመሰግኑ ነው የሚውሉት። እኛም ከምግብ እንከለከላለን፣ ከመጠጥ እንከለከላለን። እግዚአብሔርን ስናመሰግን ለእግዚአብሔር የሚገባውን ነገር ስናደርግ እንገኛለን በመንፈሳዊ ህይወታችን። ምክንያቱም የሰው ልጅ ወደ አለመብላት ነው የሚካሄደው ይባላል። ማለት አባ ገብረ ኪዳን ሲያስተምሩት ሰምታችሁ እንደሆነ የሰው ልጅ ይሄድና መጨረሻው አለመብላት ነው። ለዛ ነው ጾምን አሁን የሚለማመደው ብለው ሲያስተምሩ ሰምቻለሁና ዋነኛ ጥቅሞቻችን ከእግዚአብሔር ጋር ለመነጋገር የመላእክት አምሳያ ለመሆን። ምክንያቱም የሰው ልጅ ከፍ ሲል ከመላእክት ከፍ ይላል፣ ዝቅ ካለ ደግሞ ከእንስሳትም ይወርዳል አይደለም የሚባለው። ያ ነው ዋነኛ ዓላማችን። በመንፈሳዊ መንገድ የምናገኘው ስጋን ለነፍስና የምናስገዛበት ነው። የእግዚአብሔርን ፈቃድ ለስጋችን የምናለማምድበት መንገድ። ሁለተኛው ነገር በፍልስፍናና በሳይንሳዊ መንገድ የምንመለከትበት ነው። ማለት ጾምን በፍልስፍና እንዲሁም ደግሞ በፊሎሶፊ መንገድ ወይም በሳይንቲፊክ ቪው ስናየው ምን አይነት አስፔክቶች እናገኝበታለን፣ ምን አይነት ቤኔፊቶች ይኖሩታል ለኛ የሚለውን ነገር ከስር መሰረቱ ማየት የምንችል ይሆናል። እሱንም ለማየት እንግዲህ ዋነኛ የሚያግዘን ነገር በምንጾም ሰዓት ራሳችንን በደንብ ማስተዋል። ራሳችሁን የምር አስተውላችሁ ታውቃላችሁ? ባስተዋላችሁ በምትጾሙበት ሰዓት ነበር። የምር በምትጾሙበት ሰዓት ሀሳባችሁን አይታችሁ ታውቃላችሁ? ራሳችሁን አይታችሁ ታውቃላችሁ? ምን ያክል ነው የሚነዘንዛችሁ? ምን ያክል ነው ማለት የሆነ የሚወሰውሳችሁ? የሆነ ሽታ ከሸተታችሁ በተለይ ምን ያክል ሀሳብ ይፋጩባችኋል ራሳችሁ ላይ? የምር በፍልስፍና መንገድ ወይም በሳይንቲፊክ መንገድ የምናየው ከሆነ ዋነኛ የጾም ዓላማው ራሳችንን አንጥረን የምናወጣበት ነው። ራሳችንን የምናውቅበት የምር ከልጅነታችን ጀምሮ የነበሩ ነገሮች፣ እኛ ላይ የተጫኑ ነገሮች፣ ሳብኮንሽስ ማይንዳችን ላይ ምን አይነት ነገሮች እንዳሉ የምንመለከትበት ዋነኛው መንገድ ጾም ነው። የምር እስኪ ማለት ጾም ላይ አስተውላችሁት ከሆነ አሁን ላይ የሰኔ ጾም ላይ ነው ያለነውና እስኪ አስተውሉት። ራሳችሁን ስትጾሙ ምን ያክል ነገር ነው የምር ከስልካችሁ ርቃችሁ ጾሙ እስኪ። ከአንዳንድ ማህበራዊ ድረገጾች ርቃችሁ ጾሙ እስኪ። ቲቪ ከማየት ርቃችሁ ጾሙ እስኪ።
የእውነት የጾምን ጥቅም ታውቁበታላችሁ። ራሳችሁን አንጥራችሁ የምር ሰብኮንሽስ ማይንዳችሁ ላይ ያለው ነገር ምን እንደሆነ በደንብ ታዩበታላችሁ። ትልቁም የጾም ዋነኛ ዓላማው ያ ነው። ይሄ ነገር በእርግጥ ከመንፈሳዊ እንትን ጋር ይገናኛል። ሰይጣን ይፈትነናል፣ እንደዚህ ነገሮች የሚባሉትን ከመንፈሳዊ ነገር አንፃር ያንን እንድንቋቋምበት የሆነ ጋሻ ይሆነናል። መጾማችን ጠባቂ መልአካችንን ያግዘዋል። የምር ማለት ከሀሳብ ዲታች እንድንሆን ያደርገናል መጾማችን። ይሄ ዋነኛው መንገዱ ነው። ማለት በፍልስፍናዊ መንገድ ጾምን እንግለጸው ከተባለ ሀሳባችንን የምናደምጥበት፣ የምር አርምሞ ላይ የምንሆንበት፣ ፒውር ማንነታችንን ከሀሳቦች ሁሉ ፒውር ማንነታችንን ነጥቀን የምናወጣበት መንገድ ነው። ምን ካላችሁኝ ጾም ዋነኛ ጾሙን የምትጾሙበት ዓላማ ማለት ዋነኛው ቤኔፊትም የምታገኙት አንደኛ ሰብኮንሽስ ማይንዳችሁ ላይ ያለውን ነገር ሙሉ ለሙሉ አጥርታችሁ ታውቁበታላችሁ። አጥርታችሁ አወቃችሁ ማለት ደግሞ ሰብኮንሽስ ማይንዳችሁ ላይ ያለውን በሙሉ አጥርታችሁ አወቃችሁ ማለት የራሳችሁ ማንነት አንጥራችሁ ለማውጣት በጣም ያግዛችኋል። ምክንያቱም ይሄ ከእንትን ነው የመጣው ማለት ከልጅነቴ እንደዚህ ስለሆነ ነው። ይሄኛው ደግሞ ፒውር ማንነት ማለት የምፈልገው ማንነት ነው። ነገ ላይ ይሄን ደረጃ የምደርስበት የማስበውን ዓላማዬን ያደርሰኛል። እዛ ግብ ላይ ለመድረስ ይሄ ሀሳብ ይሆነኛል። እውነትም በቃ ሰብኮንሽስ ላይ ይቀመጥ፣ በኮንሽስ ማይንዴ ደግሞ በደንብ እንዲሰርጽ አደርገዋለሁ የምትሉበት ነው ፍልስፍናዊ መንገዱ ዋነኛ ሀሳቡ ማለት ነው። ማለት አዌር ትሆናላችሁ። ስለ ራሳችሁ በጣም ግንዛቤ የምታገኙት በጾማችሁ ሰዓት ነው። ራሳችሁ ምን ያክል ተቁነጥናችሁ እንደሆነ፣ ምን ያክል ደግሞ ፒውር ማንነት እንዳላችሁ፣ ምን ያክል የነጠረና ደስ የሚል ማንነት እንዳላችሁ የምታውቁበት በጾማችሁ ወቅት ነው። የእውነት ማለት አንደኛ ሰይጣኑንም ትይዙታላችሁ። ከጀርባችሁ ሆኖ የሚያጠቃችሁን በሀሳብ መልክ ሊሆን ይችላል፣ በድርጊት መልክ ሊሆን ይችላል። ያንን ታገኙታላችሁ። ማለት ሀሳባችሁ ላይ ቁጭ ብሎ እንደ ጌም እንዲና እንዲህ የሚጫወትባችሁን ማንነት ታገኙታላችሁ። ያንን እንዴት መቀየር እንዳለባችሁ በደንብ ትረዱበታላችሁ። ምክንያቱም እየጾማችሁ ነው፣ ከእግዚአብሔር ጋር ናችሁ። ያንን በደንብ ትረዱበታላችሁ። ይሄ ሳይንቲፊክ ፍልስፍናዊ መንገዱ ነው ማለት በነፊቱ ነው። ጥቅሞቹን ነው ያሳወቅኳችሁ። ሌላኛው ክሊኒካል ላይ ከመጣሁላችሁ እንግዲህ ክሊኒካል አልኩ፣ ያው ሜዲካል ክሊኒካል ወር አይ ዶንት ኖ ሰምቲንግ ብቻ በጤና ደረጃ ካያችሁት ክብደታችሁን ለመቀነስ ያግዛችኋል። ማለት ከኦቤሲቲ ይከላከልላችኋል። ኦቤሲቲ ምን እንደሆነ በሌላ ቪዲዮ ልሰራላችሁ እችላለሁ። ምናልባት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ፈርዘር ኢንፎርሜሽን የምትፈልጉ ከሆነ። ዋነኛው ያ ነው ማለት አሁን ሜዲካል ጋር ካያችሁት በጾማችሁ ሰዓት ጀምር ክብደታችሁን መቆጣጠር ትችሉበታላችሁ። ፍልስፍና ላይ ሀሳባችሁን መቆጣጠር ትችላላችሁ። ትኩረት ይኖራችኋል። ሙሉ ለሙሉ ፎከስ ማድረግ የምትፈልጉበት ነገር ላይ ፎከስ ታደርጋላችሁ። ሀሳባችሁን ማለት ጥርት ያለ ሀሳብ ለማሰብ ያግዛችኋል። ጾሙ ዋነኛ አስፔክቱ ነው። ሜዲካል ላይ ስታዩት ደግሞ ክብደታችሁን ለመቀነስ ማለት ከክብደት ጋር ተያይዘው የሚመጡ በሽታዎችን ታውቋቸዋላችሁ። ስለዚህ ክብደታችሁን ለመቆጣጠር ያግዛችኋል። ሌላኛው ሜዲካል አስፔክቱን ካየነው ኮሌስትሮል እና የብለድ ፕሬሸርን የመቆጣጠር አቅም አለ። የምር ጾም የምትጾሙ ከሆነ ክሊኒካል አስፔክቱን ካሰባችሁበት የኮሌስትሮል መጠናችሁን የመቆጣጠር አቅም አላችሁ። እንዴት ካላችሁኝ ስለ ጾማችሁ ብቻ ብለድ ፕሬሸራችሁን የመቆጣጠር አቅም ይኖራችኋል በመጾማችሁ ብቻ። ሌላኛው ነገር ገት ሄልዝ ነው። የምር አንጀታችሁ ንጽት ነው የሚለው ገት ሄልዝ ታገኙበታላችሁ ስለ ጾማችሁ ብቻ። ምክንያቱም ያጣራቸዋል እነዛን መተላለፊያ ቱቦዎቹን ምግብ በምትሰጡበት ሰዓት ያጣራቸዋል ያሉትን ነገሮች በሙሉ። ቪዲዮን ለማጠቃለል ያክል እስካሁን ያልኳችሁን ለማጠቃለል ያክል በመንፈሳዊ ህይወታችን እንግዲህ በጣም ሌቭላችንን ከፍ የምናደርግበት ከእግዚአብሔር ጋር ያለን ግንኙነት በጣም ከፍ የምናደርግበት ዋነኛ ጥቅም አለው ጾም፣ ፋስቲንግ ምናምን የሚሉት በፈረንጆቹ ካነሳ ነው ማለት ነው።
ሌላኛው ነገር በፍልስፍና ሀሳባችሁን የማወቅ ማን እንደሆናችሁ የመረዳት ራሳችሁ ጋር አዌር የመሆን ነገር እንዲሁም ደግሞ ሰልፍ ቶታችሁን ሀሳቦቻችሁን የመቆጣጠር አቅም የምታገኙት በጾማችሁ ሰዓት ነው። እንዴት በጾምን ሰዓት ካላችሁኝ ደግሞ ከሶሻል ሚዲያ በመራቅ ስልካችሁን በማራቅ እንዲሁም ከቴሌቪዥን ከዜና ምናምን ነገሮች ራሳችሁን አርቃችሁ የምር ከራሳችሁ ጋርና ከእግዚአብሔር ጋር የምትጾሙ ከሆነ ሙሉ ለሙሉ ሀሳባችሁን የመቆጣጠር አቅም ይኖራችኋል። ራሳችሁን የማወቅ ራሳችሁን የመገንዘብ ሀሳባችሁን የመቆጣጠር አቅም ያድላችኋል። ምን ካላችሁ ጾም። እንዲሁም ደግሞ በጤና ደረጃ ካላችሁኝ እንግዲህ ትልቁና ዋነኛው እንዲሁም ወሳኙ ነገር የሚሆነው ክብደት መቀነስ፣ የኮሌስትሮል መጠንን መቆጣጠር እንዲሁም ደግሞ ብለድ ፕሬሸርን የመቆጣጠር አቅም ይኖራል። ያው ፈርዘር አልሄድም፣ ሜዲካሉ ጋር ፈርዘር አልሄድም ማለት በደንብም አላጠናሁትም። እንዲሁ ካለኝ ሀሳብ አንጻር ነው ልነግራችሁ የቻልኩት። እንግዲህ እስካሁን ስለተከታተላችሁ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ቪዲዮ ከተመቻችሁ እንደዚህ አይነት ነገሮች እንደዚህ አይነት ኒቾች የሚመቿችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ብታረጉት ደስ ይለኛል።